ምስኪን የቀን ሰራተኞች ህይወት እያለፈ የሚገኝበት ግንባታ ስፍራ በዛሬው ዕለት ከረፋዱ 4 ሰዓት አካባቢ ሲኤምሲ ሚካኤል አካባቢ እየተገነባ በሚገኘው አያት ሪል ስቴት ላይ በግንባታ ስራ ላይ የነበሩ 2 ሰራተኞች ከአራተኛ ፎቅ ወድቀው ህይወት ማለፉን አሃዱ ከቦታው ተገኝቶ ማረጋገጥ ችሏል። አደጋው የደረሰው በልስን ስራ ላይ ተሰማርቶ በነበሩ ሰራተኞች ላይ ሲሆን 2 ሰራተኞች ከህንፃው 4ኛ ፎቅ ላይ ሆነው የልስን ስራ በማከናወን ላይ ሳሉ የቆሙበት ሊፍት ወይም ዊንች ካቦ በመበጠሱ አደጋው ደርሷል። በወቅቱ ከህንፃው ስር በመጓዝ ላይ የነበረ አንድ ሰራተኛ ዊንቹ ወድቆበት ወዲያው ህይወቱ ያለፈ ሲሆን ከወደቁት 2 ሰራተኞች ውስጥ አንዱ ሰራተኛም በተመሳሳይ ወዲያው ህይወቱ አልፏል። የልስን ስራ ሲሰራ የነበረው አንዱ ሰራተኛ ደግሞ ከባድ ጉዳት ደርሶበት ለሕክምና እርዳታ ወደ ሆስፒታል ተወስዷል። በትናንትናው ዕለትም 4 ቀን ሰራተኞች በተመሳሳይ ሁኔታ ከሪል ስቴት ህንፃ ላይ ወድቀው 2 ሰራተኞች ህይወታቸው ያለፈ ሲሆን በሁለቱ ሰራተኞች ላይ ደግሞ ከባድ ጉዳት መድረሱን አሃዱ ያነጋገራቸው የሪል ስቴቱ የግንባታ ሰራተኞች ገልጸዋል። እንዲሁም ከትናንትና በስቲያ ሐሙስ ሰኔ 12 ቀን 2017 ዓ.ም 5 የግንባታ ሰራተኞች ከህንፃው ላይ መውደቃቸው የተገለጸ ሲሆን የሁለቱ ሰራተኞች ህይወት ሲያልፍ በ3 ሰራተኞች ላይ ከባድ ጉዳት ደርሷል ተብሏል። በህንፃው ግንባታ ላይ የተሰማሩ ሰራተኞች በተደጋጋሚ ተመሳሳይ አደጋ እየደረሰባቸው እንደሚገኝ አሃዱ የገለጹ ሲሆን በሳምንቱ 1 ወይ 2 ሰራተኛ አደጋ እንደሚደርስባቸው ተናግረዋል። ሰራተኞቹ አክሎም ሪል ስቴቱ በሰራተኞች ደህንነት ላይ ትኩረት ሰጥቶ ሊሰራ እንደሚገባ አሳስበዋል። ነፍስ ይማር። ሚኪ ታቦር ኒውስን ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ ያገኙ። ለሰዓታት ካሉኝ አጫጭር መረጃዎች እንዲሁም ሊደመጡ ከሚገቡት አሳዛኝ መረጃዎች ትኩረት የሚሹ ጉዳዮች ስለሆኑ ለእናንተ ይዘንላችሁ እየመጣ ነው። ይህንን ቪዲዮ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ቸሩ ያቆያችሁ።